ሚሻምሾ በሰሜን ኢትዮጵያ የሚዘወተር የኢየሱስ ክርስቶስን ግርፋት ስቃይና መከራ የሚያሳይ ባህላዊ ትውፊት ነው። መነሻውም ሃይማኖታዊ ነው። መጽሐፍ እንደሚነግረን ኢየሱስ ክርስቶስ መስቀል ተሸክሞ ከሊጦስጥራ እስከ ቀራንዮ በተጓዘ ጊዜ ሙሾ እያወጡና እያለቀሱ የሚከተሉት ሴቶች ነበሩ። ሚሻምሾ የተሰኘው ጨዋታ ወይም ክዋኔ መነሻውም እነዚያ በክርስቶስ ኢየሱስ መከራ መስቀል አዝነው ሙሾ ያወርዱ የነበሩ ሴቶች ናቸው። ይህ የክርስቶስ ስቅለት ማስታወሻ ረጅም ዘመን ተሻግሮ የመጣ ነው። ሚሻምሾ ሲደርስ ለህፃናቱ ትልቅ ደስታ ይፈጥራል። ለምን ቢሉ እንደ ቡሄ አሊያም የመስቀል ሆያ ሆዬ በሚሻምሾም አብሮነታቸው ይደምቃል። እድሜ ዘመናቸውን ሁሉ ሊከተላቸው የሚኖር ትዝታም በዚህ መንገድ ይፈጠራል። የሚሻምሾ ጨዋታ ወይም ክዋኔ የሚከወነው የስቅለት ዕለት ማለዳ ነው። የጨዋታው ተሳታፊ የሚሆኑት ህፃናትና ወጣቶች ናቸው። በአንዳንድ አካባቢዎች ወንዶች ብቻ ሲጫወቱ ቢታይም የጾታ ገደብ አይደረግበትም። ወንዶችም ሴቶችም በጋራ ሊጫወቱት ይችላሉ። ከስቅለት ዕለት ቢያንስ አንድ ሳምንት ቀደም ብለው በአንድ አካባቢ የሚኖሩ ታዳጊዎችና ወጣቶች የየራሳቸውን ቡድን ይሰራሉ። በመቀጠልም በየአቅራቢያቸው ወዳለ ጫካ ወርደው ዱላ ይቆርጣሉ። ዱላቸውን ማስጌጥና መሸለም የቀጣይ ቀናት ተግባራቸው ነው። በስቅለት ዕለት ማለዳ ያለው አዲስ ልብስ ይለብሳል። ካልሆነም ያለውን አጥቦ ያጌጥበታል። በመቀጠልም ያዘጋጀውን ዱላ ይዞ ማልዶ ከቤት ይወጣል። አንዱ ሌላኛውን እየጠራ ከተገናኙና በአንድ ላይ ከተሰባሰቡ በኋላ በየመንደሩ ውስጥ ወዳሉ ቤቶች በማቅናት ሚሻምሾ ማለት ይጀምራሉ። ሆ ሚሻምሾ 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 አንድ አውራ ዶሮ እግሩን ተሰብሮ እሜቴ ይነሱ ጉስጉሻውን ይዳብሱ ስለ ስቅለቱ ዛቅ አርገው ከዱቄቱ እያሉ ከቤት ቤት ይዞራሉ። የመንደር ነዋሪዎች ልጅ እያሉ በዚህ መንገድ አልፈዋል። ዛሬ በእግራቸው የተከተሉ ታዳጊዎችን ምን እንደሚፈልጉም ይገባቸዋል። እንደተባሉትም ወደ ማጀት ገብተው ጉስጉሻውን ወይም ዱቄት ማስቀመጫውን ይዳብሳሉ። የአቅማቸውን ያክል ዱቄት ዛቅ አድርገውም ለልጆቹ ይሰጧቸዋል። ልጆችም መርቀው ወደሚቀጥለው ቤት ይሄዳሉ። ልጆቹ በዚህ መንገድ የሚበቃቸው ያክል ዱቄት ከሰበሰቡ በኋላ እንደ ምርጫቸው አንዲት ባልቴት ቤት እንዲጋገርላቸው ይሰጣሉ። በእርግጥ እንደ ሁኔታው ዱቄቱን የሰበሰቡት ወጣቶች እራሳቸው የሚያበስሉበት አካባቢም አለ። ታዲያ ከየቤቱ የሰበሰቡትን እህል በስሎ ቢዘጋጅም ደረቅ ነውና ማበያ ይፈልጋል። ልጆቹ ወይም ተጫዋቾቹ ለዚህ መፍትሄ አላቸው። ተመልሰው ወደ መንደራቸው ውስጥ ሚሻምሾ እያሉ ይዞራሉ። አሁን በዱላው ፋንታ በሁለት እጃቸው ድንጋይ ይዘው በማጋጨት ጨው ጨው መዋጫ መሰልቀጫ፣ ዘይት ዘይት በደብረ ዘይት፣ ጨው ጨው መዋጫ መሰልቀጫ፣ ሚስቴ ወልዳብኝ አራዳ ገበያ ተጎልታብኝ እያሉ ደግሞ እንደገና ማበያ የሚሆነውን ይሰበስባሉ። ቅድሚያ የሰበሰቡትን እህል ያስጋገሩበት ቦታ ወጥ ይሰራል። በዕለተ ስቅለት የስግደቱ ስርዓት ተጠናቆ ሰው ከቤተ ክርስቲያን ሲመለስ ሚሻምሾ በሚጫወቱት ልጆች አማካኝነት የመንደሩ ነዋሪዎች ይጠራል። ስለ ስቅለቱ እየተባለም የተዘጋጀው ማዕድ ይቀመሳል ወይም ይበላል። ሚሻምሾ ተጫውተው ያመጡት ዱቄት በአንዳንድ አካባቢዎች እንደ እንጀራ አነባበሩ ሆኖ ይጋገራል። ማባያውም ወጥ ተሰርቶ ይቀርባል። በሌላ ስፍራ ደግሞ የሰበሰቡት እህል ቂጣ ተጋግሮ በርበሬ፣ ዘይትና ጨው ተለውሶ ይለቀለቃል። ይህ ነው እንግዲህ ለህፃናቱና ለመንደሩ ነዋሪዎች ቀርቦ የሚበላው። ይህ ክዋኔ በልጆች ጨዋታ ታጅቦ ሲከወን እንዲሁ የልጆች ጨዋታ ቢመስልም ጥልቅ መንፈስ ትርጉም እንዳለው የቤተ ክርስቲያን ሊቃውንት ይናገራሉ። ለአብነትም ልጆች ሚሻምሾ በሚጫወቱበት ጊዜ ዱላ ወይም በትር መያዛቸው ኢየሱስ ክርስቶስ በአይሁድ ልጆች መመታቱን ወይም መገረፉን ለማስታወስ ነው።
ዱላውን አሽጎርጉረው የሚያስጌጡበትም እንዲሁ ከግርፋቱ ብዛት የተነሳውን ሰውነቱ ላይ ታትሞ የተቀረጸውን ሰንበር ለማሰብ ነው። ከመንደር የተሰበሰበው እህል ተቦክቶ ሳይውል ሳያድር በስሎ እንዲበላ መደረጉም እስራኤላውያን ከግብጽ ባርነት ነፃ ከወጡበት ታሪክ ጋር ይተሳሰራል። እስራኤላውያን ነፃ የሚወጡበት ጊዜ ሲቃረብ በሙሴ በኩል ትእዛዝ ተቀብለው ነበር። ይኸውም የመውጣታቸው ጊዜ ስለደረሰ እህል ለመጋገር እስኪቦካ እንዳይጠብቁ ጥራጥሬውንም በመቁላት አሊያም በማኖፈር እንዲመገቡ የሚያሳስብ ነበር። በዚህ ምክንያት የሚበሉትን ዳቦ ወይም እንጀራ ለመጋገር እስኪቦካ አይጠብቁም ነበር። እስኪቦካ በመጠበቅ መዘግየት እንዳይመጣ በመስጋት ወዲያው አብኩተው በቶሎ ጋግረው መመገብን ልማድ አድርገው ነበር። በኢየሱስ ክርስቶስ የስቅለት ዕለት በሚሻምሾ ጨዋታ የተሰበሰበው እህልም እስራኤላውያንን አብነት በማድረግ ሳይቦካ ጋግረው ይመገቡታል። ይህ ተግባር ለአዲስ ኪዳን ትውልድም ተምሳሌነት እንዳለው ይነገራል። እስራኤላውያን በሙሴ መሪነት ከግብጽ ባርነት ነፃ እንደወጡ የኢየሱስ ክርስቶስ ስቅለት ክርስቲያኖች ከጨለማ ወደ ብርሃን እየተሸጋገሩበት ነው። ይህ የኢየሱስ ክርስቶስ ስቅለት ማስታወሻ ሚሻምሾ ጨዋታ ከጥንት ጀምሮ በትውልድ ቅብብሎች እዚህ የደረሰ ቢሆንም ዛሬ ግን እምብዛም እየተዘወተረ አይደለም። ይህ ሃይማኖትን ከባህል አስተሳስሮ የያዘ ክዋኔ አንዱ የኛነታችን መገለጫ ነውና በትኩረት መታየትና ማደግ ቢችል ይበጃል። Oh Misha 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 Oh Misha Misha Misha